አሰ ቲኔጆች ማለት ነው ብዙ ጊዜ ደስ የሚለን ነገር ቢሆነው ማለት ነው ሁለተኛ ሴት ጓደኛ ማግኘት ነው። አንደኛ ነገር በህይወት ላይ ላይፍ ቼንጂንግ ነገር፣ ሁለተኛ ነገር ገንዘብ መስራት፣ ሶስተኛ ነገር ስፖርት መስራት። ይሄ ማለት ነው ማንኛውም ሰው ላይ አርጎ ብትለው ወይም እንደ ማጂክ ብሰጠው የሚጠይቃቸው ነገሮች ሶስቱ ነገሮች ብቻ ነው። ምክንያቱም ፊል ያደርጋል እና ሁላችንም ይሄን ለማግኘት እኔም አድርጌዋለሁ። ልንገር ሶሻል ኢንስታግራም ላይ የሆነች የምታምር ልጅ አይቼ ሄጄ ኢንስታግራም ላይ ላይክ አረግ አቴንሽን ለማግኘት ማለት ነው። ዲኤም ላይ ገብቼ ቴክስት አረግ አንድ ቀን፣ ሁለት ቀን፣ 3 ቀን፣ 4፣ 5 ሳምንት፣ 2 ዓመት ምናምን እንደዛ ስቲል ኖ ሪፕላይ። እንደዚህ ነው ብዙ ጊዜ ታይማችን የምናቃጥለው። ግን አንድ ነገር ነው በዚህ ሰዓት የምታቃጥለው ግን በራስ ላይ የሆነ ነገር ገባ ትልቅ ቢዝነስ አይደለም አክቹዋሊ ራስህን ሞቲቬት የሚያደርግ ነገር። ብዙ ጊዜ ስለ ሌላ ጊዜ ስለ ሪሌሽንሺፕ አድቫይስ ሰጣለሁ። ግን ሴቶች ኒዲ ወንዶች ወይም በጣም የሚፈልጋቸው ፕራዮሪታይዝ ሃይ ፕራዮሪቲ የሚያደርጋቸው ወንዶች አይፈልጉም። ይህም መረዳት አለብን። ይህ በሌላ ቪዲዮ አወራዋለሁ እና ይህ ሁሉ ለማግኘት የራስ ላይ የሆነ ነገር መስራት አለብን። ትንሽ ነገር ስፖርት ሲጀምር አንድ ፑሻፕ ነበር የሰራሁት፣ አንድ ፑሻፕ ግን ያን ነገር ለወጠ። ያን የለወጠ ከትንሽ አይደለም ግን ማሲቭሊ የተማርኩት ነገር ቢሆን ትንሽ ነገሮች ብዙ ሬዛልት ክሬት ያደርጋሉ። አሁን ተነስተህ ይህን ቪዲዮ አይተን አንድ ፑሻፕ መስራት ፕሮግረስ አለው። ምክንያቱም ሌላ ሰው ይሄ ስኮላር ላያደርገው ይችላል ነሴስ ማውራ መስሎ። ስለዚህ ይህን ፐርስፔክቲቮች ማየት አለብን እና ለራስ ነገር የሆነ ነገር ለመገንባት ስትጥር ማለት ነው ጀስት ኢቨን ለመገንባት አንበል ራስን የተሻለ ሰው ለማድረግ ስትሞክር ሁሉም ነገር ማለት ታገኘዋለህ እና ሁሉም ነገር ፈጣሪ የሰጠ እድለኛ ነው የምትመስል ሁሉም ሰው። ይሄ ስለ ስኬታማ መሆን አይደለም ግን ራስን የተሻለ ሰው ማድረግ ቪዲዮ እንድሰጥ ነው። ይሄ ቪዲዮ የሰራሁት አክቹዋሊ ሪኮል ለማድረግ አልፈለኩም። አክቹዋሊ ፕራዮሪታይዝ ማድረግ ያለብን ነገር መምረጥ አለ